የነዳጅ ዋጋ ጭማሪ ግምት በዋና መንገዶች ሰው ሰራሽ የናፍጣ እጥረትን ፈጥሯል። የጥቁር ገበያው በ200 ብር መሸጥም ጀምሯል። ሲዳማ ኦሮሚያ በቅርቡ የነዳጅ ዋጋ ይጨምራል በሚል ከሰፊው በተሰራጨው ግምት ሳቢያ በዋና የመንገድ መሸጋገሪያ ላይ ሰው ሰራሽ የናፍጣ እጥረት ተፈጥሯል። የዚህ ችግር ዋነኛ ተጠቂዎች የሆኑት አሽከርካሪዎች በአዲስ አበባ 121 ብር አካባቢ የሚሸጠው ናፍጣ በህገወጥ መንገድ ገበያ እስከ 200 ብር ድረስ እየተሸጠ መሆኑን ተመልክተናል። ከሀገረ ሰላም እስከ ዝዋይ ባቱ ማደያዎች ባዶ ናቸው። ከሲዳማ ክልል ሀገረ ሰላም ጀምሮ እስከ ዝዋይ ባቱ ባለው መንገድ ላይ በርካታ ማደያዎች ቢኖሩም አብዛኞቹ ማደያዎች ለአሽከርካሪዎች ናፍጣ፣ ዲዝል እንደሌላቸው እየገለጹ ነው። በሲዳማ ክልል ሀገረ ሰላም እስከ ሐዋሳ ከተማ መግቢያ ድረስ እንዲሁም ከሐዋሳ እስከ ዝዋይ ባቱ ባሉ አካባቢዎች የናፍጣ እጥረት አሳሳቢም ሆኗል። የለም ከሚለው ማደያ ጀርባ ያለው ህገወጥ ገበያ ማደያዎቹ ነዳጅ የለንም እያሉ ባሉበት ወቅት በአካባቢው የተደረገው ምልከታ ግን ሌላ ነገር ያሳያል። ማደያዎች አካባቢና ማደያዎች ውስጥ ያሉ አንዳንድ ግለሰቦች ነዳጅ በጀሪካን እንደሚሸጥ በግልጽ ሲናገሩም ተሰምተዋል። በዝዋይ ባቱ ከተማም ቢሆን ማደያው ናፍጣ እንደሌለው ከገለጸ በኋላ አጠገቡ ባሉ ሱቆች ውስጥ በጀሪካን እየተሸጠ መሆኑን ተመልክተናል። ዋጋው ሰማይ ዳር ደርሷል። እንደ አውሮፓውያን አቆጣጠር ህዳር 27 ቀን 2018 ዓ.ም በተደረገው ምልከታ መሰረት የህገወጥ ገበያው ዋጋ እጅግ እየናረ ነው። በአዲስ አበባ ወደ 121 ብር አካባቢ የሚሸጠው 1 ሊትር ናፍጣ በአንዳንድ አካባቢዎች 165 ብር፣ በዝዋይ ባቱ ደግሞ ከ180 ብር እስከ 200 ብር። መዛባትና የህገወጥ ንግድ መስፋፋት ዋነኛው ምክንያት ሰሞኑን የነዳጅ ዋጋ ይጨምራል በሚል የፈጠረ ሰፊ ግምትና ነጋዴዎች ነዳጅን በመደበቅ ወደ ጥቁር ገበያ በማዞራቸው ነው ተብሏል። የንግድና ቀጠናዊ ትስስር ሚኒስቴር እና የጸጥታ አካላት በዚህ መንገድ ላይ እየተፈጸመ ያለውን የነዳጅ ዝርፊያና የዋጋ መናር ለመቆጣጠር ምን አይነት እርምጃ ወይም አስቸኳይ እርምጃ ወስደዋል የሚል ጥያቄን እናነሳለን። መንግስት የነዳጅ አቅርቦት መደበኛ መሆኑን በማረጋገጥ የህገወጥ ንግዱን ማስቆም የሚችለው እንዴት ነው? ይህንንም ጥያቄ አክለን እንሰናበታችኋለን። ሰላም።